የተሸነፉ ኃይሎች አሁን ላይ የተከተለ ያለው ስልት ምንድነው? መሐመድ ተሰማ ለስሙ ጄኔራል ናቸው፣ ለዚያውም የእዝ አዛዥ። መሐመድ ተሰማ ለስሙ የምስራቅ እዝ አዛዥ የሚል መጠሪያ አላቸው። የምስራቅ የሚለውን ስም ያወጡት ከኢትዮጵያ አንጻር ያለውን ምስራቃዊ አቅጣጫ ለማመልከት ይመስል ነበር። እንዳም ሆኖ ለነሱ ምስራቅ እዝ የሚለካው ከባህር ዳር አኳያ ነውና ምስራቅ እዝ ምስራቅ ጎጃምና አካባቢው ላይ ሕፃን ሲገድልና ሴት ሲደፍር ይውላል። ኦጋዴንን ከአልሸባብ ጥቃት፣ አፋርን ከሻቢያ ጥፋት ይከላከላል ተብሎ የተመሰረተን ጦር ምስራቅ እዝ እያሉ ምስራቅ ጎጃም ላይ የዋሉት መሐመድ ጦራቸውን ብቻ ሳይሆን ራሳቸውንም እንደየዘመኑ ጠባይ ማድረግ ይችሉበታል። ከደርግ ወደ ኢህአዴግ በምርኮ ሲሸጋገሩ፣ ከኢህአዴግም ወደ ብልጽግና ሲገለባበጡ አልተደነቃቀፉም። ከሳሞራ ዩኑስ ወደ ብርሃኑ ጁላ ሲሸጋገሩ ቅልል ብሏቸው ነው። አለቆቻቸውንና ቤተ መንግስቱን ለመምሰልም እንዲሁ በሸዋሚዎቻቸው ፊት ለማግኘት ከእስልምና ወደ ጴንጤነት ሲሸጋገሩ ያን ያህል የማይከብዳቸው ነገር ሆኖ ያለፈ ነው። በመሐመድ ስም የሚጠሩ የኢየሱስም የአብይም ወታደር ሆነዋል። አማኝነት በሚበረታታበት የደርግ ዘመን የአብዮታዊ ሰራዊት አባል ከመሆናቸው ውጪ ለሃይማኖታቸው ግድ ያላቸው ስለመሆናቸው የሚያሳይ ነገር የለም። ሃይማኖት የግል ነው፣ አገር የጋራ ነው በሚባልበት የኢህአዴግ ዘመን መሐመድ ተሰማ ሙስሊም ነበሩ። መከናወን ሆኖልናል፣ ጸጋ ተገልጦልናል የሚሉት የብልጽግና ወንጌላውያን ስልጣን ሲይዙ ደግሞ እኔስ ጌታዬ ኢየሱስ ነው ብለው ገዢዎችን መሰሉ። መሰል የመገለባበጥ ችሎታ ያላቸው እንዳለቆቻቸው አሸናፊ ነን እያሉ ያላስመዘገቡትን ድል ያላሳኮትን ገድልም በመተረክ ላይ ናቸው። በመንግስታችን በሳል አመራር ሁሉንም ውጊያዎች ድል እያደረግን ነው እያሉም ነው። ሻቢያና ኤርትራ በእኛ ትውልድ የተገረፈና የተሸነፈ ነው በማለት ሲናገሩ የደርግ ወታደር ሆነው የተሸነፉ አይመስሉም። ጁንታው ራሱንም አላዳነም ብለው ሲናገሩ ጁንታማ እርስዎን እጅ ወደ ላይ አስብሎ አሁን ላሉበት የጀኔራልነት ማዕረግ አበቃ ብሎ የሚሰማቸው ያለ አይመስልም። ጽንፈኛው እንኳን 4 ኪሎ በመንደር ውስጥ መቆየት የማይችል ነው ብለው ሲናገሩ በሙሉ የመንግስት አቅም 2 ዓመት ተኩል ተዋግተው ወታደራዊ ድል የራቃቸው አዛዥ አይመስሉም። በኢሰፓም በኢህአዴግም ሆነ በብልጽግና ዘመን የሚናገረው የመሐመድ አንደበት ግን ይቀጥላል። የኤርትራ ድንበር ቢያንኳኳ ኤርትራ ወይም ሻቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደለም። የጁንታው ጋር መቀሌ ሄዶ ቢያንኳኳ ጁንታው ራሱንም አላስጣለም። አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው። የአብይም የኢየሱስም ወታደር ሆናለሁ ብለው ኪዳን የገቡት ዋና ስራቸው ግን አትግደል የሚለውን ትዕዛዝ በየሰዓቱ መጣስ የሆነው መሐመድ ባለፉት ዓመታት የልጅ ልጆቻቸው የሚሆኑ ቦቀቅላዎችን ሲገድሉና ሲያጋድሉ እንጂ ሲያሸንፉ ታይተው የማይታወቁ ኤርትራ በእኛ ትውልድ የተሸነፈ የተገረፈ ነው ሲሉ ራሳቸውን የየትኛው ትውልድ አካል አድርገው እንደሆነ አልገለጹም። የእሳቸው ትውልድ ከሻቢያ ጋር ተባብሮ ወገኖቹን ሲወጋ በሻቢያ ኮሎኔሎች እየተመራ የእህቶቹን ገላ ጦር ሜዳ ሲያደርግ እንጂ ሲያሸንፍም ሲገርፍም አልታየም። ጽንፈኛው እንኳን 4 ኪሎ ሊገባ መንደሩን መቆጣጠር አልቻለም የሚለው ንግግራቸው የደርጉ ጄኔራል ተፈሪ በንቲ መንግስቱ ኃይለማርያምን የተናገሯቸው ነው የተባለውን የሚያስታውስ ነው። ኮሎኔል መንግስቱ ኢህአፓና ሻቢያ ካቀናበሩት የግድያ ሙከራ ከመለጡ ከወራት በኋላ በደርጉ ስብሰባ ላይ ደጋግመው ይቺ ኢህአፓ እያሉ ተናገሩ። ጄኔራል ተፈሪም ምን ይቺ ኢህአፓ ትላለህ ውሃ እያሰኘችህ አሏቸው ተብሎ ተጽፏል። የመሐመድ ተሰማ ንግግር የእነዚያን የቀድሞ አለቆቻቸውን ምልልስ የሚያስታውስ ነው። ውሃ እያስባለ 2 ዓመት ተኩል ገትሮ የያዙትን ኃይል ምኑን መንደር ይላሉ የሚያስብል ነው። መሰረታዊ እውነታም ይህ ነው። መሐመድ ተሰማ ከ2 ዓመት በፊት ወደ ጎጃም ይዘውት ከገቡት ጦር ከ5 ዓመት በፊት ወደ ትግራይ እየነዱ ከማገዱት ሰራዊት ውስጥ ቢያንስ 3/4ኛው በሕይወት እንደሌለ በአካልም አብሯቸው እንዳልሆነ በሚገባ ያውቃሉ። ገና በመጀመሪያው መንፈቅ ጎጃም ላይ ካዘመቱት ጦር ውስጥ 23,000 ሞቶና ከድቶ ከጥቅም ውጭ መሆኑን ለአለቆቻቸው ሪፖርት አድርገዋል። ባሳለፍነው ዓመት አጋማሽ ደግሞ ከ8,000 በላይ ጦር ከሆስፒታል ከጦር ግንባር ለረፍት ከሄደበትም ወዘተ ከድቶኝ ጠፍቷል ብለው ለሰው ኃይል መምሪያና ለምክትል ኤታማዦር ሹሙ ሪፖርት ማድረጋቸው ታውቋል። ይህንን ሁሉ የሚያውቁት መሐመድ ተሰማ እሳቸውና አለቆቻቸው ባለፉት 7 ዓመታት ሙሉ አንድም ጦርነት አላሸነፉም። በትግራይም በአማራም ሆነ በኦሮሚያ ያሸነፉት አንድም ጦርነት የለም። ይህም የኦህዴድ ብልጽግናን የመጀመሪያው 7 ዓመት ውስጥ አንድም ጦርነት ያላሸነፈ የኢትዮጵያ መንግስት ያደርገዋል። የውጭ ወረራን ለመከላከል አንድም ጥይት አልተኮሰም ብቻ ሳይሆን የአገር ውስጥ ተቃዋሚዎችን 7 ዓመት ሙሉ ተዋግቶ አንድም ያላሸነፈ ነው። ይህም በንጉሱም በደርግም ሆነ በኢህአዴግ ዘመን ያልተመዘገበ
አቅመቢስነት ይሆናል። እንዴት የሚለውን ለመመልከት ጥቂት ማሳያዎችን እንጥቀስ። የዓለማችንን ትልቁን እልቂት የፈጸሙበትና የማይጠፋ እሳት የጫሩበትን የትግራይን ጦርነት በ3 ሳምንት መቀሌን ተቆጣጠርን በማለት ጀምረውት ነበር። ዓመት ሳይሞላቸው እስከ ደብረ ብርሃን ተዋግተው ራሳቸውን ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ያገኙት። ከዚያ በኋላ ደግሞ ደቡብ አፍሪካ ሄደው ሰላም ስምምነት ለመፈረም የተገደዱበት መተላለቅ ውስጥ ገቡ። ለምን የሰላም ስምምነት